Dore, Silenat Matre, Sanat Kibre, Arane Sagere. ኢትዮጵያ ሲል የሰየመውን አልበሙን ባለፈው ሳምንት ለሙዚቃ አፍቃሪያን ያበረከተው ቴዎድሮስ ካሳሁን ቴዲ አፍሮ መነጋገሪያነቱ አሁንም አልበረደም። ከ5 ዓመት ቆይታ በኋላ ይዞት የመጣው አልበም በቢልቦርድ የሙዚቃ ሰንጠረዥ በዓለም ሙዚቃ ዘርፍ ቁንጮነት ተቀምጧል። በኢንተርኔት አልበሞችን በሚሸጡ ዌብሳይቶችም በከፍተኛ ቁጥር ከተገዙት ተርታ ተመድቧል። የዩቱብ ይፋ ገጹ ላይ የጫነው ነጠላ ዜማው ተመልካች ብቻ 3 ሚሊዮን ተሻግሯል። ቴዲ አፍሮ ከጽዮን ግርማ ለቀረቡለት ጥያቄዎች ሰፋ ያሉ ምላሾችን ሰጥቷል። ወደ ቃለ ምልልሱ ባልፈንዶሬ ስለናት ምትሬ እሷናት ክብሬ አረኔ ሳገሬ ቴዎድሮስ ካሳሁን ወይም ደግሞ በመድረክ ስምህ ቴዲ አፍሮ በመጀመሪያ ለቃለ ምልልስ ፈቃደኛ ስለሆንክ በጣም እናመሰግናለን። በአሜሪካ ድምጽ ስም እንግዲህ ዛሬ ያገናኘን አዲስ የወጣው ኢትዮጵያ የተሰኘው አልበም ነውና በቀጥታ ወደሱ ልግባ። ይህ አልበም ከመውጣቱ በፊት ባሉት ቀናት የነበረውን ድባብ ስንመለከተው ከፍተኛ የሆነ ጉጉት እንደነበር የአድናቂዎች ፍላጎት ምስክር ነበር። በሌሎች ከተሞች የነበረውን የስርጭት ሁኔታ እንደሰማነውም በርካታ አድናቂዎች ጭምር በቀጥታ የተሳተፉበት የበዓል ዋዜማ ስሜት አይነት ነገር ነበረውና በመላው ዓለምም ያለው ኢንተርኔት ላይ የነበረው እንቅስቃሴ ከፍተኛ ነበር። ይህንን የተመለከቱ ሰዎች ነው ቴዲ ከዘፋኝነትም በላይ ተሻግሮ ሄዷል የሚሉ አስተያየቶችን ሲሰጡ ተደምጠዋል። አንዳንዶቹ እንደውም በቃ ቴዲ ክስተት ነው ያሉ መከራከሪያ ያቀረቡ ሲከራከሩ የነበሩ ሰዎችም ነበሩ፣ የጻፉም አሉና አንተ እነዚህ ነገሮች ስታይ ምንድነው የሚሰማህ? በቅድሚያ አመሰግናለሁ እንግዳ ስላደረጋችሁኝ። እኔ የሚሰማኝ እንግዲህ ሁሉም ሰው ኢትዮጵያ ፊልም ማየት ደስ ይላል አይደል? እሱ ደስ ይላል። እንደገና የደከምሽው ነገር ደግሞ ውጤት አምጥቶ የምትፈልጊው መልዕክት ሰዎች ላይ ደርሶ የሚፈጥረው መነቃቃት እንደማየት የሚያስደስት ነገር የለም። ይሄ ሁሉ ደግሞ የእግዚአብሔር ጸጋ ነው። ስለዚህ በዚህ አጋጣሚ ሁሉንም ላመሰግን እወዳለሁ። ይሄን ይመስላል። አዎ፣ ግን አሁን ለምሳሌ እንደዚህ አይነት አስተያየቶች ነጻነትን ይሰጡሃል፣ ጫናን አይፈጥሩብህም ላይ እንደዚህ ያሉ በጣም በጉጉት መጠበቆች እንግዲህ አሁን አንተም ሁሉም ሰው ኢትዮጵያዊ ሲል ደስ ይላል ነው ያልከው። ግን ኢትዮጵያ ከሚለው በተጨማሪ ቴዲ አፍሮ የሚለው ያንተ ስም በጉልህ ይሰማ ነበር። ነጻነት ይሰጣል እንደ ኪነ ጥበብ ሰው በፈጠራ ስራ ላይ እንደሚጠመድ ሰው። ለምናገር ራሱ የሰውን የፍቅር መጠን ማየት በራሱ ያስፈራል። እንደዚህ መወደድ ያስፈራል። መወደድ ቢሰጥ እግዚአብሔር ነው። ይሄንን ነው ሁሉን ነገር የሚያደርገው እሱ ነው። እግዚአብሔር ኢትዮጵያን አይተዋትም። ይሄ የትውልዱ የጋራ ድምጽ ነው። እኔም ደግሞ የትውልዱ አካል እንደመሆኔ የሁላችንም ድምጽ አብረን አመጣን ያመጣነው ነገር ነው። አንድም ለብቻው ዓለምንም ተጽዕኖ ራሱ ሊፈጥረው ወይ ሊሆን የሚችለው ነገር የለም። የጋራ ጉዳይ ላይ ያተኮረ ነገር አብረን የምናዜመው እና ከምንም በላይ ነው ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ላይ ነው እንግዲህ እንደ ድል ሆኖ የደረሰን ጊዜ ይሄ ነው ለኛ እና እዚህ ጊዜ ላይ ደግሞ ሁላችንም ተባብረን ኢትዮጵያ የምንልበትን እድል እግዚአብሔር ከፍቶልናል ብዬ አስባለሁ። በእውነት ለመናገር ሰው ፍላሽ በሰጧቸው መጠን ነው ብዬ አላምንም። ከዛ በላይ ነው በዚህ ላይ የሚታየው አንድም ሰው ለሀገሩ ያለው ፍቅር፣ ለኢትዮጵያዊነት ያለው ፍቅር፣ አብሮ ለኖረው በጋራ ለኖረው ነገር ያለው እምነት ነው ይሄን ስሜት የፈጠረው። እንደ ቴዲ ላልሽኝ በእውነት ያንቻል የምለው ነገር ይከብደኛል። ከባድ አሁንም ጠቀስ አድርገዋል። ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ነው ብለሃል። አልበምህም ላይ በተደጋጋሚ ያነሳው ነገር ከኢትዮጵያዊነት ጋር የተያያዘ ነው ከመጠሪያውም ጀምሮና አደጋው እንዴት ነው የሚታይህ? የኢትዮጵያዊነት አደጋ ላይ መውደቅ እንዴት ነው የሚታይህ? እንግዲህ በጣም ትልልቅ አባቶች የነበሩት ተከታታይ ህዝቦች ነን እዚህ ድረስ የደረስነው። ብዙ የተለፋበት ሀገር ነው። ለብዙዎችም ምሳሌ የሚሆን በነጻነትም ድል ይሁን በዲፕሎማሲውም ዘርፍ በመንግስታቱ ማህበር እስከሚያስጨንቁ ድረስ የኛ አባቶች በጨዋነት የዘለቁ
ብዙ የለፉ በቅንነት ሀገራቸውን ያገለገሉ ሰዎች አንከባለው እዚያ ያደረሱት ሀገር ነው ሲቀድምም ከዛም በፊት እና አጋጣሚ ሆኖ እንግዲህ በተፈጠሩ አለመግባባቶች ያለው ብዥታ በእውነት የሀገር ህልውና የራስ ህልውና ነው፣ የጋራ ህልውና ነው። ሀገራችን መዳን የምትችለው ኢትዮጵያን እንደቀደመው መንፈስ በአንድነት ሆነን በፍጹም ቅንነት ለመቀጠልና ለማስቀጠል በጋራ ስንጥር ነው። ምክንያቱም ይሄ ቢሆን ደስ ይለኛል የሚባል አይደለም፣ መሆን ያለበትና የህልውናችን መሰረት። ስለዚህ በዛ ስሜት ነው ከሀሳብ ፍጭት እንዲህ ቢሆን ይሻላል ከሚለው በጋራ ጉዳያችን ላይ ልንመክር ከምንችልበት አጀንዳ በላይ ብዙሃኑንም ባይወክል በተለያየ በቋንቋና በጎሳ ያለ ሁኔታ ነው ያለው። ይሄ መቼም የሚታይ ነገር ነው። ይህን ደግሞ ሁኔታ በተቻለ መጠን አስተካክለን ወደ ጋራ ጉዟችን ለመሄድ ብዙ መብላት ያለባቸው ሰዎች አሉ፣ ብዙ የተራቡ ሰዎችም አሉ። ታሪካችንን በረሃብም ተበላሽቷል። በዚህ ራሱ መቆጨት አለብን፣ መናደድ አለብን። ቁጭት ከሌለም ወደ ለውጥ ለመሄድ ኃይል አናገኝም እና ትንሽ ሰልጠን ያለ ነገር ወጣትነት ትኮር በጣም ረቂቅ ነው እንዴ በጣም ትልቅ ኃይል ነውና እኛ ሰላምና ፍቅር አንድነትና ኢትዮጵያን እንፈልጋለን። ኢትዮጵያ የኛ ዋስትናችን ህልውናችን ነው እና ለዚህ ህልውናችን የጋራ ስሜታችን የተገለጸበት አጋጣሚ ነው ብዬ ነው የነበረው ሁኔታ እንደዚህ መመለስ ይችላል። እንግዲህ ኢትዮጵያ አልበም ላይም ከዛ በፊት በቀደሙትም ላይ ለፖለቲካ ትርጉም ክፍት የሆኑ እና እነዚህን ጉዳዮች የዳሰሱ እንደሆኑም ያስታውቃሉና አሁን ያለው ሁኔታ እንግዲህ ስናየው ኢትዮጵያዊነት የሚለው ነገር እንዳለ ሆኖ የብሔር ደግሞ ጉዳይ ለብቻ ይዘው የሚያቀነቅኑ ትልቅ ፍጥጫ ያለበት ጊዜ ነውና በዚህ ሁኔታ ውስጥ እንደዚህ አይነት አቋም ይዞ መምጣቱ በአንተ በኩል እንደዚህ ነገር ይዤ ስመጣ በነገራችን ላይ ይሄ የኔ አቋም ብቻ አይደለም ብዙሃኑ አቋም ስለሆነ ነው እኮ ይሄ ሁኔታ የተፈጠረው። ይሄ የሁላችንም ስሜት ነው ባይነኝ። ምናልባት አንድ ወቅት ላይ የሚጎሉ በጣም ትልቅ የሚመስሉ ሀሳቦች ይኖራሉ እና ብዙዎችን የሚከልሉ ናቸው። ከልለው የቆሙ ስለሆነ ነው። ብዙ የሚያግባቡና አብረን ያደግናቸው ብዙ ነገሮች አሉ እኮ ጥሩ በጣም ብዙ። ወደ ላይ ነው መሄድ ያለብን። ወደ ትንሹ መስመር ከተሰበሰብን አስቸጋሪ ነው። ባጭሩ ይሄ የሁሉም ስሜት ነው፣ የኔ ብቻ አይደለም። የጋራ የሁላችን የብዙሃኑ ድምጽ ስለሆነ ነው አንድ አይነት ቦታ ላይ ያገናኘን በያስብ። ዘፈኖችህ ለፖለቲካ ትርጉም ክፍት ናቸው። ሁሉም የየራሱን አረፍተ ነገር እየሞላ እየጨረሰ እንደየስሜቱ የሚሄድባቸው ነገሮች አሉ። በአሁንኛው በተለይ በዚህኛው አልበም ላይ እንደሱ አይነት ነገር ታይቷል። ለምሳሌ እንደነ ኢትዮጵያ፣ ሰንበሬ፣ አናኛቱ፣ አደይ እንደው አንተንም ከማነጋገሬ በፊት የተለያዩ የሚሰጡ አስተያየቶችን ሳነብና ሰዎችንም ስጠይቅ ሁሉም የየራሱን ትርጉም እየሰጣቸው ይሄዳሉና እንደው አንተ ስትጽፍ በቀጥታ አስባቸው እንደዚህ አይነት ትርጉም እንዲኖራቸው አድርገህ የጻፍካቸው ስለነዚህ ዘፈኖች የምትለው አስተያየት ምንድነው? አዎ አስቤያቸው ነው የጻፍኳቸው። እያንዳንዱ ዘፈኖች የጋራ አንድነታችን ህይወታችንን አብረን የሆናቸውን መጠን አብረን ያዘንባቸውን አብረን የተደሰትንባቸውን ብዙ አብረን ያደረግናቸው እኮ ብዙ ነገሮች አሉ። አብረን ነበርን፣ አሁንም እኮ አብረን ያለነው እና ከዛ አንጻር ሁሉንም አስቤበት እግዚአብሔር በፈቀደልኝ መጠን አቅሜ በቻለው መጠን ነው ለማድረግ የሞከርኩት። ኢትዮጵያ የሚለው ዘፈንህ ላይ በጣም በብሶት በሐዘን ጭምር ስሜት ነው ስንሰማቸው የነበረው የሚሉ እንዳሉ ሁሉ ኢትዮጵያ የሚለው በደንብ እንደው አልገለጸልንም የሚሉ አሉና አንተ እስቲ ስለ ኢትዮጵያ ስለሚለው ዘፈንህ ያለ ስሜት ምንድነው? እንግዲህ ኢትዮጵያ አንዳንድ ጊዜ ወይ የሌላ ሀገር ዜጋ ሆኖ በደንብ እንደው ልብ ሞልቶ ለመናገር ከአድሎም እንዳይመስል ከጭፍን ፍቅርም እንዳይመስል አንዳንዴ እንደው የሌላ ሰው ሀገር ዜጋ ሆኖ እነዚህ ሚስጥሮች አውቀሽ እንደው በገናኝነት ሳይመስል እንኳን ለመናገር እንደው ምን አንዳንዴ አቅም ወጣ በያቅም ባገኘውበት ስላለው እውነት ነው። የሁሉ ነገር እውነትን መቀበል መፈለግ አለመፈለግ ብቻ እውነትን እውነት አያደርገውም። እውነት ነው። እዛ ውስጥ ለማስቀመጥ የሞከርኳቸው ነገሮች እውነተኛና ትክክለኛ እምነቴ ብቻ ሳይሆን ራሳቸው በራሳቸው የጸኑ እውነቶች ናቸው። እነዚህ ነው ለማስቀመጥ የሞከርኩት። ወደ ፍቅር ዘፈኖች እንምጣና እስቲ እንደው የፍቅር እስከ መቃብር ጋር እንሂድና እንደው ፍቅር እስከ መቃብር መጽሐፉ የተወደደ አይምሮ ውስጥ ያለና ትልቅ መጽሐፍ ነው። ያንን ወደ 4 ደቂቃ አካባቢ አውርደህ ዘፍነኸዋል። እንደው የሙዚቃ ክሊፕም እየተሰራለት እንደሆነ ሰምቻለሁ። ለምን መረጥከው ፍቅር እስከ መቃብር? አውርደህ እንዳልሽው ይኸውልሽ ጉራጌ ባህል ይመስለኛል ዋሪዳ የሚሉት ነገር አለ፣ የሚወርድ ነገር ማለት ነው።
ለጥበብ በራስሽ ጊዜ የምታገላብጂው መጽሐፍን በህይወት ጉዞሽ ውስጥ ባጋጥሞሽ ባይሻቸው ነገሮች ያሉት ነገሮች ሁሉ እየተጠራቀሙ ይመጣል። መቼ እንደተቀመጡ መቼ እንደሚወጡ አታውቂያቸውም። አንዳንዴ አስበሽ ታደርጊያቸዋለሽ፣ አንዳንዴ ደግሞ ራሳቸው አሁን ይህን ሙዚቃ ጽፎ በሚገርምሽ ሁኔታ መጽሐፉን በእርግጥ ብዙ ጊዜ እንደ መጽሐፍም አይደለም ብዙ ከፍተሽ እንደገና የምታዩ በየቀኑ ከደረስሽበት ነገር ጋር እንደ አዲስ የሚነግርሽ ብዙ ነገር አለ እና አንድ ወቅት ላይ እንግዲህ ያው ትዳር አለ። አሁን ካገባው በኋላ ሙዚቃ ስሰራ ማመሽበት ሰዓት አለ። ከዛ በኋላ ደግሞ ከቤተሰብ ጋር ጊዜ ይኖርሻል እና ከስራ ተነሳውና ተኛሁኝ ማለት ነው። መተኛት ነበረብኝ ራስ በልቼ። ከዛ መተኛት አምድ ያለኝ እዛው እንግዲህ በጨለማ ውስጥ እስከ ጠዋት ድረስ ግጥሙም ዜማው አልቆ ጠዋት ነው የገለበጥኩት። ይሄ የችሎታ ጉዳይ አይመስለኝም። አንድም ተሰጥኦ አንድም ደግሞ በራሱ ቀን ራሱ የተራቀመ ነገር ይወርዳል። ስለዛ ዘፈን ለመጻፍ በዛ ሰዓት አላሰብኩም ነበርና ምናልባት ሌላ ጊዜ እንደው በጽፈው ታያለሽ የሚመጣበትን ቀን ግን አታውቂም። በዚህ ሁኔታ ነው ያለቀው እና የመጽሐፉም ኃይል ቀላል አይደለም። ፍቅር እስከ መቃብር የወረደበት አንዱ መጽሐፍ ቅዱስ ነው። እንደ ሰው ደግሞ ባለንበት በተሰጠን ህይወት ደግሞ ህይወትን ስንኖረው እኛ ሀገር ደግሞ ብዙ ውስጥ በተለይ ያንን የሀገር የጎጃምን ቅኔ ህይወት በተለይ ወጋየሁ ደግሞ እንዴት አድርጎ ጥሩ አድርጎ አስቀምጠው አይተሻል። ሁሉ ጊዜ አዲስ ነው። ቴዲ እንግዲህ ትዳር ከመመስረት በፊት በርካታ የፍቅር ዘፈኖችን ትጫወት ነበር ማለት የፍቅር ዘፈኖች በጣም የሚወደዱ ነበሩ። አሁን ደግሞ ትዳር ከያስክ በኋላ ጥቁር ሰውና ይሄ ኢትዮጵያ አልበም ነው የወጣውና እነዛን የፍቅር ዘፈኖችን በሙሉ ለባለቤትህ እንደተጫወትካቸው በቀጥታ ከሷ ጋር የማገናኘት ነገር አለና እንዴት ነው ከትዳር በኋላ ያለው ህይወት ምን ይመስላል? ከትዳር በኋላ ያለው ህይወት እንግዲህ ውጤቱን ይዞ የመጣ ይመስለኛል። ሁለት አጋር ቢኖር ጥሩ ነው። የዛ ሁሉ ጸጋ ውጤት ነው ብዬ ነው የማምነው። አንድ ላይ ሙዚቃዎችን በተመለከተ በተለይ እንደተቀመጠው ማራኪ የሚለው ሙዚቃ ለባለቤቴ ያደረኩበት ምክንያት በአንድ ወቅት ታማ ነበር እና እዚህ ሀገር ደግሞ ሕክምናው አልተሳካምና ውጭ ሀገር መሄድ አለባት ሲባል እኛም ከፍተኛ ስጋት አደረብን። በቶሎ መሄድ አለባት ተባለ። ከዛም ወደ ኬንያ ለሕክምና ሄደች። እኔ ደግሞ ልጆቹን አስተካክዬ ጠዋት ወደ እሷ ደግሞ ለመሄድ ስሞክር እንደምታስታውሺው አንድ ጊዜ ከአውሮፕላን ላይ ተመልሼ ነበረ። በዛ ምክንያት መሄድ አልቻልኩም። ቤተሰቡ ተጨንቆ ነበር። በቃ ለሊት አንዳንዴ በምትወጁ ነገር ሲመጣ አንድ ነገር ክብደቱ እምነትንም ይፈትሻል እና በጣም ጭንቀት ነበር። ወንድ ልጅ ተደብቆ ነው የሚያለቅሰው የሚባለው እንደዛ ሞክሮ ነበር ይመስለኛል እና ሞክረኝ ነበር። በዚህ ምክንያት እንግዲህ 15 ቀን አለፈ። እሷም ደህና ሆነች። ከዛ በኋላ እኔም ወደ አቋረጥኩት ስራ ስመለስ ብዙ ጊዜ ስሜትሽ ቀዝቃዛ ሆኖ አንዳንድ ሰው ቀዝቃዛም ሆኖ መጻፍ የሚችልበት ጊዜ አለ። እኔ ደግሞ ስሜቴ ጥሩ ደስታ ሲሰማኝ ነው ብዙ ጊዜ መጻፍም ዜማ መድረስም የምችለው። በሚገርም ሁኔታ የዛን ጊዜ በጣም የወረደ መንፈስ ነበር ስገባ። የጻፍኩት ዘፈን የለም። እንደዚህ አይነት ዘፈን ለመጻፍ አላሰብኩም። እስቲ የሆነ እንዲህ አይነት ሪትም ያስልኝ ያልኩት አቤል ጳውሎስ ይባላል ያቀናበራቸው ብዙዎች ያለሉት እንዲህ ያለን ዜማውም ግጥሙም የተሰራ መጨረሻ ላይ ስሰማው ማር የሚለውን ቃል ስሰማ እቤት የምጠራት አጠራር። ከዛ ታሪኩን ወደ ላይ ተመልሼ ሳየው ያው እንዳለ ያ ስሜት ነው የወጣው እና በሌሎቹ ላይ ደግሞ ያ ተንጸባርቆ ይሆን አላውቅም። ብዙ ጊዜ የኪነ ጥበብ ነገር ረቂቅ ነው። የምትዳስሽው የምትጨብጨው አይደለም። ተጨባጭነቱ ይልቅ ምናልባት እንግሊዝኛ ቃል ልጠቀም ከሎጂክ ለማጂክ የሚቀርብ ነገር ነው። ሁሉም ለኛም እንግዳ ነው። ኪነ ጥበብ ረቂቅ ነው። ከዛ በኋላ ግን የጤናዋ ሁኔታ ተስተካከለ? አዎ ይሄ የቆየ ታሪክ ነው። አሁን የምነግርሽ 1 ዓመት ከ8 ወር 9 ወር በፊት የነበረ ነገር ነው። ቶንሲል ነገር አሟት የነበረ ጊዜ ገምት። መጀመሪያ እኔ ነኝ ያስያዝኳት እኮ ራስ ተመሳሳይ መድኃኒት ራስህ አጋብተህ ነው በጭንቀት የወደቅከው እና ፈርተህ ነበር? ከዛ የወሰደችው አንቲባዮቲክስ ከሷ የደም አይነት ጋርና ከሷ ሰውነት ጋር ይጣጣም አልነበረ። በዚህ ምክንያት የነጭ ደም ሴል ቁጥር ከሚታመን በላይ በዛና ምልክቱ የሚታወቅ አይነት አልሆነምና ከዚህ ቀደም ደግሞ አንድ እህት አለቻት የሞተች ነበረቻት እና በሷ ስሜት ውስጥ ነገሩ አይነት ነገር የሆነው የሚል ስጋትም ተፈጠረ። ያ ነበር ነገሩ ክብደቱን ያመጣው። በኋላ ግን እግዚአብሔር ፈቃድ ሆኖ ችግሩ ከዛ ያለፈ እንዳልሆነ ነገሯት። ወደ አሜሪካን ሀገር ሄዳ ታክማ በቂ ረፍት ወስዳ ከ1 ወር በኋላ ተመልሳለች።
የሙዚቃ ህይወት ውስጥ ያለ ሰው ድምጻዊ የሙዚቃ ባለሙያም ህይወታቸው ይታወቃል። በኢትዮጵያ ያለው ለረጅም ጊዜ ሰዓት ከአቀናባሪዎች ጋር ሌሊት ማሳለፍ፣ ግጥም መጻፍ፣ ከቤት ውጪ ነፃነትን የሚፈልግ ሙያ ነው። ከትዳር ጋር ልጆች መጥተዋል። እነዚህ ነገሮች እንዴት ነው የምታስተናግዳቸው? አምለሰትስ ብትሆን አንተስ እንዴት ታስተናግዳቸዋለህ? እውነት ለመናገር በጣም ጠንካራ ሴት ናት። በዚህ አጋጣሚ ላመሰግናት እወዳለሁ። ስራው እውነት ለመናገር የስራም ከባድ ያልሆነ የለም፣ እውነት ነው። ግን የፈጠራ ስራ ደግሞ በራሱ ዘርፍ ስታዩ ክብደቱ ብዙ ጊዜ በቀልብ የምትሆኝበት አይደለም። እዛው ላይ በቃ በበዓል ቀን ሁሉ ተደብቄ ቼፕ ስጎረጉር ሁሉ እያዛለሁ። በዚህ ቅሬታ ይፈጠራል። እውነት ለመናገር ላለፉት በተለይ 2 ዓመት መደድ አሁን ከቤት ስቱዲዮ በመጀመሪያ ስቱዲዮ በጊዜ ሰርቶ ኋላ ግን በቃ ራሱ እየገፋ የሚለቅ አይነት ነገር አልሆን እያለ ነው የሚመጣው እና በዚህ ጊዜ በእውነት ሁሉም ነገር ቤተሰቡንም ጠብቃ ልጆቹንም ጊዜ በስፖርት አድርጋይን ሁሉ ማድረግ ቀላል አይደለም። በዚህ አጋጣሚ ላመሰግን እወዳለሁ። እንግዲህ ተሰማናለች ብዬ ተስፋ አረጋለሁ። ከኢትዮጵያውያን አድናቂዎች በተጨማሪ በቢልቦርድ የሙዚቃ ሰንጠረዥ በዓለም ሙዚቃ ዘርፍ ላይ በአንደኛነት ነው በቁንጮነት ተቀምጧልና ከአድናቂዎች በተጨማሪ የምታገኛቸው እንደዚህ አይነት ስኬቶች ምንድነው የሚያሳድሩበት ስሜት? ሁለት ለመናገር መቼም ደስ የሚል ነገር ነው። ለዚህ ደግሞ መቼም የኔ ብቻ አስተዋጽኦ ሳይሆን የሌላውም የሁሉም አድናቂዎች የሁሉም ትብብር ነው እዚህ ያደረሰው። ብቻዬን ቢሆን የትም ለመድረስ አይቻልም። ስለዚህ የሁሉም ድል ነው፣ የእግዚአብሔርም ድል ነው። ለሁላችንም ደስ የሚል ነገር ነው። ሁሉንም ማመስገን እወዳለሁ። በዚህ አጋጣሚ ደግሞ በተለያየ ሁኔታ ፌስቡክ ላይ ያለውን ፋንቴጅ የሚመሩት የአድናቂ ግሩፖች እነሱ ተግባር በተለይ ደግሞ እውነት ለመናገር ባለቤቴም ከተለመደው አካሄድ ወጣ ባለ ዓለም አቀፋዊ ቅርጽ ያለው አወጣት ቪዲዮን ሲዲ ቪዲዮ ምናምን የመሳሰሉት ነገሮች ከፍተኛ አስተዋጽኦ አድርጋለች። እሷን ማመስገን እወዳለሁ። ከምንም በላይ ደግሞ መቼም የዚህ ሁሉ ሰው ፍቅር፣ የዚህ ሁሉ ሰው መረባረብና የሁላችንም ኢትዮጵያ የሚለውን ጽሑፍ እዛ ላይ ማየት ብቻ ደስ ይላል እና ሁላችንም ተባብረን ነው ድል ያደረግነው። ሁሉንም በማመስገን እወዳለሁ። ተመልሰን ወደ ዘፈኖችህ እንምጣና ወደ አጼ ቴዎድሮስ እንሂድ። የአጼ ቴዎድሮስን ዘፈን መቼ ነው የሰራኸው? በቅርብ ጊዜ ነው የሰራኸው ወይስ ቀደም ብለህ ነው የሰራኸው? አጼ ቴዎድሮስ እንግዲህ የመጀመሪያ መሰረቱና ቅርጹ ቀደም ሲል የተሰራ ነው። በተለይ ወደ መጀመሪያ አካባቢ ያሉት አማኑኤል ይማጋ ከአቀናባሪው አማኑኤል ይማጋ ሞክር ነው የነበረ ጅምር ስራ ነበረ። በአንድ ወቅት ጥቁር ሰውም ሲወጣ 2 ነገስታት አንድ ላይ አይሆንም በሚል ቀድሞ የጥቁር ሰው ሙዚቃውም ተደራጅቶ አልቆ ስለነበረ እኛው ቀድሞውን እሱ ሄደ። ይሄ በጅምር የነበረ በንድፍ ደረጃና በሙከራ ደረጃ። ከዛ በኋላ እንግዲህ በተለይ ትኩረት እንደ አዲስ አጠናቀን ለማቅረብ ነው የሞከርነው። በተለይ ከግማሽ በኋላ ያሉት አዲስ መልኮች ይበልጥ ህይወት የሰጡት መስመሮች እኛም ትኩረት ስተን በደንብ በሙሉ ኃይል ለመስራት የሞከርንበት ሁኔታ ነው የነበረው። ነገስታት ላይ ዘፈን ስትሰራ የመጀመሪያ አይደለምና ከዚህ በፊትም ሰርተሃል። ለምንድነው የምታተኩረው ወደዛ? ነገስታት የህዝብ ምልክቶች ናቸው። በሁሉም ውስጥ የኛ መልክ አለ። ለአድዋ ድል ምኒልክን የሚያህል እኮ አስተዋይና ሁሉን አሰባስቦ ጠላትን ለመመከት የሚያስተባብር ጣይቱንም የመሰለ ብልሴት ያስፈልጉ ነበር። ንብም እኮ አለ ንግስት አልተፈጠረም ወይም ሁሉም አለው በየነገዱ። ስለዚህ እኛም ደግሞ ነገስታቶቻችን የሰሩትን ትልቅ ነገር ማየት ሳንችል የሰሩት ብዙ እኮ ደክመዋል። እነዚህ ሰዎች ከፍተኛ ድካም ደክመዋል በጊዜያቸው መጥተው። እንደ አጤ ቴዎድሮስ ደግሞ ከወገንም ከሩቅ ደግሞ ከውጭም እንዲህ አቅፈን ተቃይቶ ከህልሙ ጋር የታረቀ እና ተገባባ ማህበረሰብ ውስጥ አለ ጊዜው ተፈጥሮ ተሰቃይቶ የሞተ ሰውዬ ነው። ይሄ ሀቅ ሊጮህለት ይገባል። ዓላማውና ህልሙ ደግሞ እስካሁን ድረስ እኛ ተመልሰን እዛው አይነት ዘመነ መሳፍንት አይነት ዘመናዊ ነገር ውስጥ ያለ ነው የሚመስለው ነገሩ እና በዚህ ጊዜ ደግሞ በትክክል የሚያስፈልገው መንፈስ ነው። እሱ ህልም ሊገባበን ይገባል። ዩናይትድ ስቴትስ ኦፍ አሜሪካ አሁን አንቺ የምትኖር ሰዎች ተባብረው ያገዘፉት ሀገር ለሌላም ከሩቅ ለሚመጣም የሚተርፍ ትልቅ በረከት የፈጠሩበት ጥበበኞች ናቸው ይሄን ማድረጋቸው። እኛ ደግሞ በአንድ ወቅት አይደለም ኢትዮጵያ አልፈን አፍሪካን ያነቃቃን አንድነት አፍሪካነትን ለመመስረት የሞከርን ባለ ህልመኞች ነበር። አሁን መልሽ ሀገር ማከል ደግሞ አቃተ። ይሄ ደግሞ ተንደባሎ የደረሰ ነገር
ረቂቅ ነው። ውጤት ላይ ብቻ አንዳንድ መነጋገር አለ። ውጤቱ መሰረቱ በጋራ ጉዟችን ውስጥ ለነበሩ ሁኔታዎች የተፈጠሩ ናቸው። መጀመሪያ ችግሩን ፊት ለፊት ማየት ያስፈልጋል። ከምንም በላይ ታላላቆቻችን ተግባብተው ለኛ ለታናናሾቻቸው መንገድ አሳይተው ነው በኖሩበት ሀገር አርጅተው ተከብረው መሄድ ያለባቸው። እኛ ጋር መተላለፍ የለበትም ያ ጉዞ። ለዚህ ደግሞ እኛ ምልክት ስናጣ ነው ተመልሰን ወደ እነዛ የምንሄደው። ምልክት የሌለው ህዝብ ይጠፋል፣ ራዕይ የሌለውም ህዝብ ይጠፋል። ለዚህ ነው እዚህ ጫፍ የደረስነው። ስለዚህ እንደዚህ የጎሉ ምልክቶቻችን ደግሞ ከነ ተግባራቸው ከነ ስራቸው ሊወደሱና ሊጋቡብን ይገባል። ባህሪያቸው፣ ተግባራቸው። አጼ ቴዎድሮስን ነው ማየት የሞከርከው ወይስ በአጼ ቴዎድሮስ ጊዜ የነበረችውን ኢትዮጵያ ነው ማየት የሞከርከው? በዘፈኑ የጨረሻ ግጥም አካባቢ አሁንም ተመልሶ ወደ ኢትዮጵያ ጉዳይ ነው የሚያተኩረውና በአጼ ቴዎድሮስ ዘፈን የጎላው የአጼ ቴዎድሮስ ታሪክ ነው፣ የአጼ ቴዎድሮስ ኢትዮጵያ ናት እዛ ውስጥ ያለችው? በአጼ ቴዎድሮስ ውስጥ የጎላችው ኢትዮጵያ ነች። በኢትዮጵያ ውስጥም የጎላው ደግሞ አጼ ቴዎድሮስ ነው። ሁለቱንም ነው ማየው። ለዚህ ነው አልበሙም ኢትዮጵያ ይላል። አልበሙ ምስሎችም ውስጥ ይሄ የአጼ ቴዎድሮስ ምስል አለ። ሁለቱን ለያይቶ ማየት ያው ናቸው ለኔ። እንግዲህ የነገስታቱ ታሪክ በሚነሳበት ጊዜ የሁሉም በዘመናቸው የነበሩት የነገስታት ታሪክ በሚነሳበት ጊዜ ከነዛ ነገስታት ጋር የቁርሾ ታሪክ ያላቸው ደግሞ ህዝቦች አሉ። እሱን ስታነሳ እነዛኛውን አካባቢ ያለውን አታየውም ወይ? እኔ በቅንነት ነው ማየው። ሁሉ ጊዜ በቅንነት ማየት ከተቻለ እኮ መላ አለ። በጥላቻ መራቅ፣ ጠልቆ ከመመርመር ይልቅ ፈጥኖ በመቆጣት ፈጥኖ በተረዱት መጠን ብቻ አይደለም ሊረዱት በሚገባው መጠን ማንነገር መመርመር ያስፈልጋል። አብርሃም ጣዖቱን መረመረ ይላል መጽሐፍ ቅዱስ። ከአባቱ ጀምሮ የወረሰውን የጣዖት መስራት ሲሰራ ቆይቶ ለሰውም ሲሸጥ ለራሱም የሰራውን ሲያመልከው ቆይቶ በኋላ መረምሮ ነው የጣለው። ሳንመረምር ነው እኮ እኛ ብዙ ጊዜ ማንግባባው። ለመመርመር ደግሞ የተከፈተ ልብ ይጠይቃል እና በተቻለ መጠን ወደሚያግባቡን ብዙ ነገሮች መሄድ አለብን። ይሄ ነው የሚሰማኝ። በጣም የተሻለ ነጻነት ቢኖረኝ ከዚህ የተሻለ እድል ቢኖረኝ ኢትዮጵያን በተመለከተ መስራት የምፈልጋቸው እንደ ድምጼን ጮክ አድርጌ መናገር የምፈልጋቸው ነገሮች አሉ ብለህ አስበህ ታውቃለህ ወይስ አሁን እየሰራህ ያለው ነገር በቃ የምችለውን አድርጌያለሁ ብለህ ነው የምታስበው? ገና አልጀመርኩም። እንደ ላይ ሆነን ታሪካችን ተቀይሮ ማንነታችን ተመልሶ ኢትዮጵያዊነት እኮ ጨዋነት ነው፣ ትህትና ነው፣ በትዕግስት የለዘበ ጀግንነት ነው ይሉታል የድሮ ሊቃውንቶች። ኢትዮጵያዊነት መከባበር ነው። ኢትዮጵያዊነት ሞራል ያለው ሰው ማለት ነው። እርም የሚያውቅ ማለት ነው። ፊርማና ወረቀት ጠፊ ነው ተቀዳጅ፣ መተማመን ብቻ ይበቃል ለወዳጅ ተብሎ የሚዘፈንበት ሀገር ነው። ያሉት ከሚጠፋ የወለዱት ይጥፋ የሚባልበት ሀገር ነው። እግዚአብሔር ቃል እንዳይጠፋ ነው አይደል? ወልድን ያጠፋው ጀመረ። ይሄን አይነት ጥንካሬ ባይኖረን ዘፈናችንም የዚህ አይነት ባይሆን በተባበሩት የማህበሩ መንግስታት ጊዜ ቀዳማዊ ሥላሴ በተገኙበትና በተናገሩበት መድረክ ላይ ታሪክ ላይ እንደተቀመጠው እኛ የማህበሩን ሕግ እንደመፈረማችን መጠን ያን ማህበር ቃል አክብረን ነው እኮ እንደውም በተፈጠረው ያንን ተስፋ ከማድረግ በተፈጠረ የጨዋነታችን መጠን ነው በዛች ቀዳዳ እንጂ ጣሊያን እንደዛ 5 ቀንም ሊገባ አይችልም ነበር እኮ። ይሄንን ቦታቸውን የፈተሹት የኛ አባቶች ናቸው። እዛ ድረስ እዛ መድረክ ላይ ሄደው የጻፉትን ቃል ሲያጥፉ ኢትዮጵያዊነት ደግሞ ያሉትን እንኳን ቃል አለማጥፍ ነው አይደለም የጻፉት። እንደዚህ አይነት ብዙ ሆነን ስላልተገኘን እንጂ እኮ ኢትዮጵያዊነት ከኢትዮጵያዊነቱ ጎሎ አይደለም። እና ይሄ ደግሞ የሆነው እንግዲህ በብዙ ሁኔታዎች ነው። እኛም እግዚአብሔር ይመስገን ይህንንም ለማየት ለመናገር እንድንችል ያደረገን የእግዚአብሔር ኃይል ነው እና ይርዳንና ለሁሉም ጥሩ ማንነታችን መጥቶ ስማችን ተቀይሮ ሁሉ ሰው ተደስቶ የሚኖርበት ለሌሎችም የሚተርፍ አገር ልንሆን የማንችልበት ምክንያት በርካታ ጊዜ ኮንሰርቶች ተዘርዘዋል። ኮንሰርት መስራት ያልቻልክባቸው ሁኔታዎች ተፈጥረዋል። እንግዲህ ሁሉም እንደየ ጊዜያቸው የተለያየ ምክንያት ነበራቸው እንደሱ ሲዘገቡ ቆይተዋልና አሁን ኮንሰርት ላይ ያለ ሐሳብ ምንድነው? ኢትዮጵያ ውስጥም ከዛ በኋላም መቼም አይቀርም እንደዚያ ፈቃድ። አሁን ግን እውነት ለመናገር ትንሽ ጊዜ እረፍት አድርጌ ሰው ሙዚቃውን ያጣጥምና ከዛ በኋላ ነው በዛ ምን ሄደው የዚህን የኮንሰርት ጉዳይ እንደው ያለ ምክንያት ጥያቄውን ሰንዘር አላደረኩትምና በርካታ ችግሮችን ታልፋለ። በተለያየ መልኩ የተለያዩ ችግሮች ይገጥሙሃል። አንደኛው እንግዲህ የኮንሰርት መሰረዝ ነው። እንደዚህ ያሉ ነገሮች ሰርተህ የምታገኘውን ኢኮኖሚ ይጎዳሉ የሚል ሐሳብ አለኝና እንዴት ነው እንደው የኢኮኖሚ አቅምህ የስምህን የዝናህን እንደው ክስተት ያሰኝህን ያህል ኢኮኖሚ አለ? እኔ ብዙ ማሳስቦኝ አያውቅም እውነት ለመናገር።
በሰራሁት መጠን አገኛለሁ እንደማንኛውም ሰው እግዚአብሔር ይመስገን። ብዙም ግን አተኩሬ አልበረታሁበትም እና ጥሩ ነው ያለሁት እግዚአብሔር ይመስገን። እንዴት ነው የዘንድሮ አልበም ሽያጭ? እንግዲህ ኢንተርኔት ላይ እንዳየነው ሪከርድ ሰብሯል እያሉን ነውና ኢትዮጵያ ደግሞ በአልበም ሽያጭም እንደዚሁ 500,000 ኮፒ መታተሙን በስሚ ስንሰማ ቆይተናል። አልበምህንም የሸጥክበት ዋጋ እንደዚሁ በጣም ከፍተኛ እንደነበር በስሚ ስንሰማ ቆይተናል። እንደው በግልጽ የምትነግረን ነገር አለ እሱን በተመለከተ? ካንተ አንደበት ሰምተን አዎ ሪከርድ ሰብሯል አልሰበረም የሚል መደምደሚያ ላይ እንድንደርስ። እኔ እንግዲህ አልበሙን የሸጥኩትኝ በ5 ሚሊዮን የኢትዮጵያ ብር ነው። ከዛ ውጪ ሰዎቹ 600,000 ገደማ ኮፒ እንዳሳተሙ ነው የማውቀው። ከዛው ያለፈ ምንም መረጃ የለኝም። ኢንተርኔቱን በተመለከተ እንደሚመራ ሰማለሁ፣ ብዙም ግን አልከታተልም። ይሄንን የሚከታተል ሰው አለ ግን 600,000 አለ። አዎ ይሄንን የሚከታተል ክፍል አለ። በተለይ ኢንተርኔቱ ጋር ምናምን ያለው ይሄኛው ሆኖ ያለቀ ስለሆነ ከምንም ተመልሶ የምናየው ነገር አለ። ለኔ ብዙ ጊዜ እዚህ አይነት ቦታ ላይ አይደለሁም። አይማርከኝም ብዙም። እንደው ገንዘቡ አይማርከህም ብለን ብንል ሽያጩ ግን አሁንም 600,000 ኮፒ ማለት በጣም ትልቅ ቁጥር ነው። በተለይ አሁን ካለው የሙዚቃ ኢንዱስትሪ ባለሙያዎችም እንደሚነግሩን በተደጋጋሚ አሁን ካለው የሙዚቃ ኢንዱስትሪ አንጻር በጣም ትልቅ ቁጥር ነውና እንደዚህ ያለ ቁጥር ገንዘቡ ባይማርከህ እንዲህ ያሉ ቁጥሮች ምንም እንደው ስሜት አያሳድሩብህም እንዴ? ሁሉም ሰው ሲወድልሽ ዘፈንሽን ሁሉ ሰው ገዝቶ ሲያዳምጥ እንዴት አስደስትም ነው ይሆን? አስደስታል። በጣም ነው ደስ የሚለው። ቴዲ ከዘፈን ውጪ እንደው ፖለቲካ ውስጥ የመግባት የመሳተፍ ንግግር የማድረግ እቅድ አለ ወደፊት? አሁን ምንም የምልሽ ነገር የለም። ይህ ማለት እቅድም ሊኖረኝ ይችላል ላይኖረኝም ይችላል ማለት ነው። እኔስ መልስ ጥያቄ ጠይቀሽ መልስ ሰጥቻለሁ። እሺ እንግዲህ በጣም እናመሰግናለን። አንድ ዘፈን ግን እንደው ከዚህ አልበም ላይ ለኛም አድማጮች ላንተም አድናቂዎች አንድ ዘፈን ጋብዝልንና በሱ እንሰናበት። አጤ ቴዎድሮስ ጋብዝልኝ። እኔም አመሰግናለሁ በዚህ አጋጣሚ አድማጮችንም ወዳጆቻችንም ሁሉ ሙዚቃውንም የሰሩት ልጆች ሳላመሰግን ማለፍ አልፈልግም። አቤል ጳውሎስ በጣም ጎበዝ ሙዚቀኛ ነው። ለሰንበሬን የተለያዩ ሙዚቃዎችን ይሰራል። ሙሉ ጊዜውን ሰጥቶ በቂ ጊዜ ሰጥቶ ያለፉት 2 ዓመታት እንዲሁም አበጋዝ ታላቅ ወንድምም በጣም ብዙ መጠን የረዳኝ እሱ ነው። እንደገና ጥሩ ሙዚቃው ይዘፉልኛል። እነሱም በዚህ አጋጣሚ አማኑኤል ይልማንም እንደዚህ አቤል ቴዎድሮስ ነው የሰራው እሱ ነው። ሮቤል ዳኝንም ላመሰግን ወዳለሁ። አቦጊዳ ባንድ ማሪ በዚህ አልበም ላይ የተካተቱ ስራዎችን በማጀብ እንደ ጆቫኒ ሪኮ ብሎ የሮሃ ባንድ በዚህ ነበር እነሱ ሰላም ሲዩም ያሬድ ተፈራ ሌሎች እንደዚህ ሙዚቃው ስማቸውን ተከስኳቸው እንዱ ለማመስገን ወዳለሁ። እግዚአብሔር ይስጥልኝ እንግዳ ስላደረጋችሁ በጣም እናመሰግናለን ቴዲ። እግዚአብሔር ይስጥልኝ ለኛ የሰገደላት ውበቱን ያችን የቃል መስታየት ሞቶ ቀደማት ቴዎድሮስ ቆሞ ስቃይ ዋላ ለማየት የወደቀላት ውበቱን ያችን የቃል መስታየት ሞቶ ቀደማት ቴዎድሮስ ቆሞ ስቃይ ዋላ ለማየት ጀግና ተፈተና በመፈናቀበት ካከበና ተዋከበና ወዲህ ዘርቢ ሰለምና ገብርዬ ሲሆን ቀኙ ሳለና አረሩ ስቦ ጀግና ተፈተና በመፈናቀበት ካከበና ተዋከበና ወዲህ ዘርቢ
ስለምናልና የነደደ እሳት ክንዱን ተርሶ ጨክኖ ካሳ ጋትና ኮሶ ወተላንዳ የባህር አንበሳው ዳግማሮስ ካሳ በላሳ ሳበላሳ እንዳንበሳ የአንድ እናት አገር ክብሯ ከቶም ሳይረሳ ሳበላሳ እንዳንበሳ ንቃ በመንፈስ ለአንድነት ካሳ ተነሳ ሳበላሳ እንዳንበሳ አንተ የሞትክላት አገር ክብሯ ሳይረሳ ሳበላሳ እንዳንበሳ
አገር ላቆም ነው ቴዎድሮስ ወጥቶ